አሐቲ ድንግል ከሊቀ ሊቃውንት የኔታ አባ ገብረ ኪዳን። አንዲት ድንግል እመቤታችን ድንግል ማርያም በምድርም በሰማይም አቻ የማይገኝላት አንዲት ድንግል ናት። ወዳጇ ቅዱስ ያሬድ የወንጌላዊውን የሉቃስን አንዲት ድንግል ያለውን መሰረት አድርጎ እንዲህ እያለ በመላእክት ልሳን እየዘመረ በቄርሎስ ልሳን ይተረጉማል። ድንግል ማርያም ለምን አንዲት ድንግል ትባላለች? መልስ ከቅዱስ ያሬድ ወሃለወት አሐቲ ድንግል ጽሕፍት ውስተ ወንጌል ይእቲ ተአቢም ኪሩቤል ወትፈደፍድ እምሱራፌል ወዲበ ርሳኒ አክሊል በትምህርተ መስቀል። ከኪሩቤል የምትበልጥ ከሱራፌል የምትልቅ በራሷ ላይ ትምህርተ መስቀል ያለው አክሊልን የተቀዳጀች በወንጌል የተሰበከች አንዲት ድንግል አለች። ከዚህ ተነስቶ አንድ ሰው ምነው ቅዱስ ያሬድ በወንጌል ሌሎች ደናግል የሉምን? ስለምን በወንጌል የተጻፈች አንዲት ድንግል ትላለህ ብሎ ቢጠይቀው ከኪሩቤል የምትበልጥ ከሱራፌል የምትበልጥ የድንግልና ዘውድ ያላት አንዲት ድንግል አልኮ እንጂ ደናግልማ ብዙ አሉ ብሎ ይመልስለታል። ወሃለወት አሐቲ ድንግል ዘሐረያ አማኑኤል በአክናፈ መላእክት ትትኬለል ዲበ መንበረ ስብሐት ትተነብል ወዲበ ሪሳኒ አክሊል በትምህርተ መስቀል። በመላእክት ክንፍ የምትጋረድ በክብሩ መንበር ፊት ምሕረትን የምትለምን በራሷ ላይ ትምህርተ መስቀል ያለውን አክሊል የተቀዳጀች አማኑኤል የመረጣት አንዲት ድንግል አለች። አሁንም ቅዱስ ያሬድን ስለምን አማኑኤል የመረጣት አንዲት ድንግል ትላለህ? እርሱ የመረጣቸው ብዙ ደናግል የሉምን ብሎ የሚጠይቅ ቢሆን አማኑኤል ስጋን ይለብስ ዘንድ የመረጣት ከእርሷ ስጋን ለብሶ አማኑኤል የተባለባት በመላእክት ክንፍ የምትጋረድ እግዚአብሔር በክብሩ ዙፋን ፊት ለመቆም የመረጣት በእናትነት የሰለጠነ የባለሟልነት ዘውድን የተቀዳጀች አንዲት ድንግል አልኩ እንጂ እርሱ የመረጣቸው ደናግልማ ስንቱ ብሎ ይመልስለታል። ወሃለወት አሐቲ ድንግል ጽርሐ ቅድሳቱ ይእቲ ለልዑል መዓዛ አፉሃ ከመኮል ወስርታ ከመሜላት ፍቱል ወዲበ ርሳኒ አክሊል በትምህርተ መስቀል። ፀጉሯ እንደ ሐር ፈትል ያማረ የአንደበቷ መዓዛ እንደ እንኮይ የጣፈጠ ትምህርተ መስቀል ያለው አክሊልን የተቀዳጀች የልዑል ንጽሕት አዳራሽ የሆነች አንዲት ድንግል አለች። ሌላም የሚጠይቅ ካለ ይጠይቅ። የእግዚአብሔር ማደሪያ የሆኑ ሌሎች ደናግል የሉምን? ስለምን ከእርሷን ለይቶ አንዲት ድንግል አለ ብሎ የሚጠይቅ ቢሆን ከእርሷን ሥጋ ይነሳ ዘንድ እግዚአብሔርን በማኅፀኗ 9 ወር ከ5 ቀን የወሰነች እውነተኛ የእርሱ ማደሪያ ሌላ ከድንግል ማርያም በቀር ወዴት አለ ይለዋል። ብቻዋን የእግዚአብሔር መቅደስ ለምትሆን የበቃች እንደሆነች ሁሉ ከቅዱሳን ተለይታ በእግዚአብሔር ተቀባይነት ያለው እንደ እንኮይ የጣፈጠ አማላጅነት ያላት አንዲት ድንግል እርሷ ብቻ ናት። ስለዚህ ቅዱስ ያሬድ እመቤታችን ብቻዋን አንዲት ድንግል የተሰኘችበት ወላዲተ አምላክነቷን፣ ንጽሕናዋ፣ ማይደረ መለኮትነቷ፣ አማላጅነቷ፣ ዘላለማዊ ድንግልናዋ ናቸው ማለት ነው። ድንግል በሰለስቱ በሦስት ወገን ድንግል የሆነች አንዲት ድንግል። ቅዱስ አፋኒዮስ የተባለ የቤተ ክርስቲያን ሊቅ የድንግል ማርያምን ድንግልና በሦስት ወገን ነው ይላል። ወከመዝ ናዝሬትኒ ብሂል ቤተ መቅደስ ይእቲ ወእመሰ ትፈቅድ አይምር ካልአ መጻሕፍት ወስማ ዘይቤ ሙሴ ነቢይ ለኩሉ ተባይት ዘፈታ ማይጸነ እሙ ቅዱሰ ይሰመይ ለእግዚአብሔር ወእመሰ ምሳሌ ጽዱቅ ውእቱ እፎኬ ኢይከውን ቅዱሰ ቃለ እግዚአብሔር ዘተወልደ እማይጸነ ድንግል ባይቲታ ዘንበለ ዘርአ ብእሲ እንዘ ኢይትረኃው ማኅተመ ድንግልናሃ ለማርያም ማርያም ድንግል ኢቲ በቃላ ማርያም ድንግል ኢቲ በሥጋ ማርያም ድንግል ኢቲ በህሊና እምቅድመ ትለዶ ለመድኃኒነ ነበረት ድንግለ ወእምድኅረ ወለደትኒ ነበረት ድንግለ ለዓለም ወለዓለመ ዓለም ወበእንተዝ ይደልዎ ለወልዳ ከመ ይሰመይ ቅዱሰ ዘበትርጓሜሁ ናዝራዊ። ናዝሬት ማለት ትርጓሜው የናዝሬት ቤት ማለት ነው። የምትሻ ከሆነ ከሌሎች ቅዱሳት መጻሕፍት መርምር። ነቢዩ ሙሴ የእናቱን ማኅፀን የሚከፍት ወንድ ልጅ ሁሉ ለእግዚአብሔር የተለየ ናዝራዊ ይባላል ያለውን ስማው።
ምሳሌው እውነት ከሆነ ማኅተመ ድንግልናዋ ሳይለወጥ ያለ ዘርአ ብእሲ ብቻዋን ድንግል ከምትሆን ከማርያም የተወለደ የእግዚአብሔር አካላዊ ቃልማ እንደምን ናዝራዊ አይባል? ማርያም በቃሏ ድንግል ናት። ማርያም በሥጋ ድንግል ናት። ማርያም በሕሊናም ድንግል ናት። እርሱን ከመውለዱ አስቀድሞ በድንግልና ኖራለችና እርሱንም ከወለደች በኋላ በድንግልና ለዘላለሙ ትኖራለች። ስለዚህ ነገር ልጇ በኩር ቅዱስ መባል ይገባል። ትርጓሜውም ናዝራዊ ማለት ነው። ድንጋሌ ዘሥጋ ዘላለማዊ በተፈትሖ የማይመረመር ድንግልናዋ ነው። ይህም 3 የማይመረመሩ ግብራት አሉት። ድንግል እንደሆነች መጽነስ፣ ድንግል ሆና ሳለ መውለድ፣ ከወለደች በኋላ ድንግል ሆና መኖሯን ነው። እነዚህ በሕገ ተፈጥሮ የማይታሰቡ ረቂቅ ግብራት ናቸው። ሰው ድንግል ሆኖ ያለ ወንድ ዘር መጽነስ አይቻለውም። በድንግልናው እያለ የጸነሰ መሆን አይችልም። ሰው በድንግልና መውለድ አይቻለውም። ከወለደም በኋላ ደግሞ ድንግል መሆን እንዴት ይችላል? ድንግል የሆነች ሌላ ሰው እናት አይደለችም። እናትም ከሆነች ድንግል አይደለችም። ይህ ለአንዲቱ ድንግል ለማርያም ብቻ የተቻለ ነው። አባቶቻችን ለዚህም የሚቀርብ ለአንዲቱ ድንግል ለማርያም ብቻ የተመቸ ነው። አባቶቻችን ለዚህ የሚቀርብ ምሳሌ እንዲህ ይመስላሉ። ማየት ከዓይን እንደሚወለድ ወዝም ከሥጋ እንደሚወለድ የመልክ ምሳሌም ከመስታወት እንደሚወለድ ማየት ዓይንን ቀዶት የሚወጣ አይደለም። የመልክ ምሳሌም መስታወቱን ሰብሮ የሚገባ አይደለም። ወዝም ሥጋን ቀዶ የሚወጣ አይደለም። ልደተ ንብ ንብ በዘር በሩካቤ የማትራባ ፍጥረት እንደሆነች ሥጋዊውም ሆነ መንፈሳዊ ሰው የሚያውቀው ያውቀዋል። የምትራባዋ እንደምን ነው ቢሉ በአውራው ድምፅ ብቻ እጭ ትል መስሎ ይፈለፈልና በኋላ ንብ ይሆናል። በቤተ ክርስቲያን ከሚፈጸሙ የሥርዓተ ቤተ ክርስቲያን ቀኖናዎች ውስጥም ከንብ ጋር የሚገናኝ አንድ ድንቅ ምስጢር አለ። በጾም ጊዜ ሥጋና ወተት፣ ሌሎችም የእንስሳት የሥጋ ፍሬዎች እንዳንመገብ በሕግ ተከልክሏል። ማር እንዳንመገብ ግን አልተከለከልንም። ሥጋና ወተት መከልከላቸው እነዚህ በዘር በሩካቤ የተወለዱ ናቸው። በጾም ወቅት ፍጹም እንስሳዊነት ፈቲው ለመላክ ጠባይ የምናስገዛበት ጊዜ እንደሆነ ለማጠየቅ ነው። ንብ ግን በዘር በሩካቤ አትራባም። ማሩንም ከእጽዋት ትሰርባለች እንጂ ከአካሏ አይከፈልም። በዚህም በጾም ጊዜ ሥጋን ከመነሻነቱ ገተን ወስነን የመንፈስ ፍሬዎችን ማፍራት ይገባናልና ማሯ መፈቀዱ ስለዚህ እንደሆነ እንረዳለን። ንብ በድምፅ ብቻ መራባቷ ለከንቱ አይደለም። በብስራተ መልአክ ብቻ በሕቱም ድንግልና ለሚወለድ ለስግው ቃል ልደት ምሳሌ እንድትሆን ነው እንጂ። ይህንንም ባለሰናይ መዝሙር ቅዱስ ዳዊት በትንቢት አስቀድሞ አንሰ ዕፄ ወአኮ ሰብ፣ እኔ ትል ነኝ ሰውም አይደለሁም ሲል ዘምሮታል። ቅዱስ ዳዊት ይህንን ቃል ለጊዜው ለራሱ ትሕትና አድርጎ የዘመረው ሲሆን ፍጻሜው ለጌታ ነው። እኔ ትል ነኝ ማለቱ እንደ ንብ እጭ ነኝ ሲል ነው። ይህም ማለት እንደ ንብ በድምፅ ብቻ ማለት ከእናቴ በብስራት በድንግልና ተጸነስኩ ተወለድኩ ተብሎ ይተረጎማል። ሰውም አይደለሁም ማለቱ ደግሞ እንደ ሰው በዘር በሩካቤ ተወለድኩ አይደለሁም ሲል ነው። አባ ሕርያቆስም ኦ ከዊነ እም ዘምስለ ዓመት ጽበተ ከርስ ዘምስለ ርብ ጽንስ እንበለ ሩካቤ ከመንብ ዘምቃል ንባብ ሐሊብ ምስለ ድንግልና ጽሙር። ከገረድነት ጋር እነትነት እንደምን ያለ ነው? ከስፋት ጋር የሆድ መጥበብ እንደ ንብ ያለ ሩካቤ ድምፅ ከቃል የተገኘ ጽንስ ከድንግልና ጋር አንድ የሆነ ሐሊብ በማለት በአንክሮ ተርጉሞልናል። ይህንን ሁሉ የመሰሉ ቅዱሳን ሊቃውንት ምሳሌውም ሙሉ ባይሆንላቸውም ነገሩ ባይተካከልላቸው በግብረ መንፈስ ቅዱስ ብለው በወንጌላውያን ቃላት ያትሙታል። ማቴዎስን ሂደን ድንግሊቱ በድንግልና እንደምን ጸንሰች ብለን ብንጠይቀው ተረክበት ጽንስተ እመንፈስ ቅዱስ፣ በመንፈስ ቅዱስ ጸንሳ ተገኘች እንጂ ነገሩማ የማይቻል ነበር ብሎ ይመልሳል።
ወደ ሉቃስ ወንጌል በእግረ ልቦናችንን አንስተን ብንራመድ ባለመድኃኒት ሉቃስ ሆይ ድንግሊቱ እንደምን በድንግልና ልትጸንስ ቻለች? ይህ እንደምን ይሆናል ብንለው ደግሞ እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ብሎ መልአኩ ቅዱስ ገብርኤል እንዳበሰራት አልሰማችሁምን ብሎ ይመልስልናል። ለእግዚአብሔር የሚሳነው ነገር የለምና በግብር አምላካዊ ድንግልናዋን በእናትነት ሳይለወጥ መጽነስ አልተሳነው። በመንፈስ ቅዱስ ጸንሳ ተገኘች የሚለውን አበው መተርጉማን እንዲያመሰጥሩታል። ሥጋ በመንፈስ ቅዱስ ግብር ተፈጥሯልና በዚህም ቃል ተዋህዷልና። በመንፈስ ቅዱስ ጸንሳ ተገኘች ማለቱ በፍጥረታት ሁሉ ኃይል ሥልጣን ያለው እርሱ ቀዳማዊ ሰው አዳምን ያለ ሩካቤ ከምድር እንደፈጠረው ሔዋንንም ከአንዲት ጎኑ አጥንት እንዳስገኛት የአሮን በትር ውሃ ሳታጠጣ እንዳለመለማት ከጽኑ አለት ምንጮች እንዳፈለቀ ለኃያሉ ለሶምሶን ከደረቅ አጥንት ውሃ እንዳፈለቀለት ከመካኖች ልጆችን እንዳስገኘ አሁንም አካላዊ ቃል ሊዋሃድ ከድንግል ማኅፀን ሥጋን የፈጠረ ያስገኘ እርሱ ነው። እርሱ ሁልጊዜ መንፈስ ቅዱስ ከቃል ጋር ይፈጥራልና። የድንግልን ዘላለማዊ ድንግልናዋን ሰው እንዲማወቅ ይቻለዋል። ያለ አባት መወለዱን ቀዳማዊት ሔዋን ያለ እናት ከአዳም መወለዷን ማስተዋል ነው። ሳትወልድስ ሲሆን ከወለደች በኋላ እንዴት ድንግል ሆነች ለሚለው ክፉ ሕሊና ደግሞ እንዴት በድንግልና ልትጸንስ ቻለች የሚል መልስ ያገኛል። ድንግል እንደሆነች በድንግልና መጽነስ ከተቻላት ከወለደችውም በኋላ ድንግል ትሆን ዘንድ ይቻላታልና የተጸነሰው አምላክ በመሆኑ በድንግልና መጽነስ ሁሉን በምትችል ጥበቡ ከወለደችም በኋላ ታትማ እንድትኖር አስቻላት። ስለዚህ ድንግል ማርያም አሐቲ ብቻዋን አንዲት ድንግል ልትባል ተገባት።